ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ እንወዳችኋለን ደስታ እንዲርቅ በማድረግ ያዝናለሁ አልኩት ማለቴ ከኔ ጋር ጊዜ ማሳለፍ የሚጨንቅ ከሆነ እዚህ ምን ታደርጋለህ ከምትደበር ለምን ሌላ ቦታ አትሄድ እርግጠኛ ነኝ መሆን የምትፈልግባቸው ብዙ ቦታዎች ይኖራል የማትደበርባቸው ችግር የለውም ሂድ እኔ የሚያሳዝነኝ ዛሬ ማታ ቤት መጣለው ስትለኝ ሁሉን ነገር ትቼ ጓደኞቼን ፈንግዬ አንተን ስጠብቅ መዋሌ ነው ፊልም ልንገባ ነበር ቢሆንም ግድ የለም እዚህ ከሚደበር ደስ የሚል ቦታ ብትሄድ መርጣለሁ ማለት እዚህ ቁጭ ብለህ ከምትደበር አልኩት አልደበረኝም ብሎ ጮኸ ድምጽ ውስጥ መማረር ሰማሁ ያበሳጨሁት ነው አልደበረኝም የትም ሄድ አልፈልግም የኔ ማር በእናትሽ ምንድነው ያጠፋሁት ንገሪኝ በእናትሽ ስለምን እንደምታወራ አልገባኝ ገብቶሻል በሆነ ነገር አናድጄሻለሁ ንገሪኝና ይቅርታ ልጠይቅሽ በእናትሽ አለኝ ምንም የለም ቢኖርም ለነዘነዛ አልፈልግም አልኩ አይኖቹን እያየሁ ይለማመጡኛል ለነዘነዛ አልፈልግም ማለት ምን ማለት ነው ምንድነው እንደዚህ የምታወሪኝ በእናትሽ ተይ አለኝ እንዴት አወራው ደግሞ አልኩት ታውቂያለሽ የማወራውን ነገር ሁሉ እንቅፋት እያደረግሽ ያወራሽኝ እንደሆነ ታውቂያለሽ አለኝ ማነው እንቅፋት ያደረገው ጠየቅኩት አንቺ ነሻ ለምንድነው እንደዛ ማድርገው እኔ ምን አውቄ ካላወቅ ዝም በላ ቤቴ ድረስ መተህ እንቅፋት ብለህ ትሰድበኛለህ ትንሽ አይከብድም መለስኩለት ማር ያልሰደብኩሽም እንዴት አንቺን እሰድባለሁ አይ ቅቤ ቀባኸኝ እንጂ እሺ ይቅርታ እንደዛ ማለት ያልነበረም ይቅርታ አድርጊልኝ በቃ አታድርጊልኝ ጠየቀኝ አረኩላ አላደረኩላ ለውጥ የለው አልኩት ተለማማጭ ፊቱን ሽሽት አንዲት ከሶፋው ጨርቅ አፈንግታ የወጣች ክር መዝዤ ያፍተለተልኩ ለነገሩ ላንቺ ምንም ለውጥ የለውም ጠልተሽኛል ስለጠላሽኝ ምንም አይመስልሽም አለኝ ቀና ብያየሁት ካንጀቱ ነው ማነው ጥልታለች አለ ለምንድነው ምጠላ ጠየቅኩት እሱን ኮኖም ጠይቅሻለሁት አለ ፍስስ ብሎ ያየኝ ጥፋቴን ለምን አትነግሪኝም የኔ ማር አስቀየምሻለሁ ስልክ ላይ እንደዛ በረዶ ስትሰሪብኝ ጭንቅ ሲለኝ ዋለ አንድ ስራ አልሰራው ዛሬ አንድ ስራ አልሰራው ተቅለሰለሰ ስራህን በመደናቀፍ ያጽናለሁ እርግጠኛ ነኝ ሌላ ሴት ብትሆን እንዲያታደርግ ማለቴ ስራህን አታስተጓጉልም እንደዛ አላልኩም ተው እንጂ ታዲያ ምንድነው ያልከው እኔ ሰማሁት እንደዛ ነው እንግዲህ ድድብና ይሆናል አልኩት በድንገት ድግ አለ ባይታዩ ዛሬ ምንም አልሆነልኝም የምናገረው ሁሉ ጭራሽ አዲስ ማገዶ እየሆንሽ ነው በሄድልሽ ይሻልሽው በቁም ጠየቀኝ ደስ እንዳለው ልብ ተሰቅሎ እዚህ ከምትቀመጥ ለምን ደስ የሚል ቦታ አትሄድም የማይደብረ ቦታ አለ አይደል ለምሳሌ ኤደን ታምሩ ቤት እርግጠኛ ነኝ በፈንጠዝያ ነው የምትቀበል አልኩት ኤደን ታምሩ የትም ሄድ አልፈልግም ለምን ኤደን ጋር የምሄደው በጣም ነው የምታስጠላኝ አለኝ ታውጂ ድምጼን ከፍ አድርጌ በስጭት ብዬ መለስኩለት የትላንቱ ራስ ላይ ግን የምታስጠላ አትመስልም ነበር ያላየኋችሁ መስሎ ነው አይደል በደንብ አይቻችኋለሁ ሙሉ ምሽቱን ከሷ ጋር ተጣብቀ ያመሻው ስለምታስጠላ ነው ጠየቅኩት ለምን ከሷ ጋር ሳውራ እንዳመሸው ታውቂያለሽ ስጭት ብሎ እኔ ምን አውቄ ምናልባት ቆንጆ ስለሆነች ብዙ ሰው ነው ኤደን እኮ ሼፓ ሰውነቷ መልኳ ያለም ያወራው እኔ በበኩሌ ቆንጆና ምንም አይታየኝም ግን ምናልባት አንተም ቆንጆ ናት ብለህ ታስብ ይሆናል አልኩ እየተቃጠልኩ ቆንጆ ቱንፉንጋ አላውቅም ደግሜ በያት እንኳን ማውቃት አይመስለኝም ከሷ ጋር ሳውራ ያመሸሁት አንቺን ምንም ያህል ብለማመጥሽ ስለዘጋሽኝ ነው እኔ መቼ ነው የዘጋው
ጠየቅኩት። መቼ ነው ያናገርሽኝ? እሷን ሰላም ብዬ መጥቼ ካንቺ ጋር ልቀመጥ ስል ትናንትና እንደተዋወቅሽው ሰው ሃይ እንዴት ነው ምናምን ብለሽ አልጠፋሽም? ጠየቀኝ።